1945 የጃፓን ኤምፓየር ተንኮታኮተ። ለኮሪያ ምድር የ35 ዓመታት ጭካኔ የተሞላበት ወረራ በቃ። ነፃነት ግን ለቅጽበት ብቻ ነበር የቆየው። ገና ትርምሱ ሳይረጋጋ ሁለት አዲስ ኃያላን መሬቷን ተቆጣጠሩ። ሶቪየቶች ከሰሜን፣ አሜሪካኖች ከደቡብ። በመካከላቸው አንድ መስመር ተሰመረ። ይህም 38ኛው ትይዩ መስመር ነበር። ለጊዜያዊነት የታሰበው ይህ መስመር የአንድን ህዝብ ታሪክ ለዘላለም የሚከፍል ጠባሳ ሆነ። ይህ ክፍፍል የመሬት ብቻ አልነበረም፣ የአንዲትን ሀገር ርዕዮተ ዓለም የሚቀይር ነበር። ከዚህ ትርምስ ውስጥ በሰሜን በሶቪየት ህብረቶች ድጋፍና በራሱ ታላቅ ምኞት ተገፋፍቶ ኪም ኢል ሱንግ ስልጣኑን አጸና። እሱ የገነባው አዲስ ሀገር ብቻ አልነበረም፣ እሱ የነደፈው የማይደፈር ምሽግ የሥራው መንግስት መሰረት ነበር። በዓለም ላይ ካሉ ከማንኛውም ስፍራዎች የተለየ መንግስት። የዛሬቱ ሰሜን ኮሪያ በዓለም ካርታ ላይ ያለች ትንሽ ምድር፣ ግን በውስጧ በርካታ ሚስጥሮችን ያዘች፣ ለመላው ዓለም የተዘጋች፣ የራሷን ህግና ስርዓት ያጎናጸፈች፣ ከሌላው ዓለም የተለየች ሀገር። ይህች ሀገር ራሷን የኮሪያ ህዝቦች ዲሞክራሲያዊ ሪፐብሊክ ብላ ብትጠራም የሀገሪቱ ስርዓት ግን የትኛውንም ዲሞክራሲያዊ መርህ አይከተልም። ዛሬ የምናወራው ስለ አንዲት ሀገር ወይም ስለ ጨቋኝ መሪው አይደለም፣ ይልቁንም በአንድ ኮሪያዊ ቤተሰብ በውርስ ስለተገኘችው አሜሪካን፣ ደቡብ ኮሪያን እና መላው አውሮፓን ጠላት ስላደረገችው አስገራሚ ምድር። ሀገሪቱን በስሟ ሰሜን ኮሪያ ብሎ ከመጥራት ይልቅ በስራው መንግስቱ የኪም ስራው መንግስት ማለት ይሻላል። የኪም ስራው መንግስት አባላት አምልኮ ከሁሉም ነገር በላይ ይጎላል። ኪም ኢል ሱንግ፣ ኪም ጆንግ ኢል፣ አሁን ደግሞ ኪም ጆንግ ኡን። እነዚህ ሶስት መሪዎች የሀገሪቱ የፖለቲካና የማህበራዊ ህይወት ማዕከላት ብቻ ሳይሆኑ የዘላለማዊ መሪዎች ናቸው። ሀገሪቱ ከ1994 ጀምሮ ኪም ኢል ሱንግ ከሞቱ በኋላ ቢሆንም አሁንም ድረስ እርሳቸውን እንደ ዘላለማዊ ፕሬዝዳንት በመቁጠር ትመራለች። ይህ በዓለም ላይ ታይቶ የማይታወቅ የፖለቲካ ስርዓት። እነዚህ መሪዎች በህዝቡ ዘንድ አማልክት ተደርገው የሚቆጠሩ ሲሆኑ ልደታቸው ትልቅ አገራዊ በዓል ሆኖ ይከበራል። የሐዘን ቀናቸውም ቢሆን በህዝቡ ላይ የግዳጅ የሐዘን መግለጫ እንዲታይ የሚያደርግ ነው። የመሪዎቹ ታሪክ ከመጠን በላይ ተጋኖና ተቀናብሮ ይቀርባል። ኪም ጆንግ ኢል ገና በልጅነታቸው ሄሊኮፕተር ማበረር እንደቻሉ፣ ገና በ11 ዓመታቸው በተከታታይ ጎልፍ ቀዳዳ ውስጥ 11 ጊዜ ማስገባት መቻላቸው እና የመሰሉ የማይታመኑ ታሪኮች በየቀኑ በትምህርት ቤቶችና በመንግስት ሚዲያዎች ይነገራሉ። እነዚህ የፈጠራ ታሪኮች በመደበኛ ትምህርት ውስጥ በልጆች አእምሮ ውስጥ የግድ የሚሰኩ ሲሆኑ የህዝቡን ታማኝነትና የመሪዎቹን ግለሰባዊነት ለማጠናከር ያገለግላሉ። በየቤቱና በየመስሪያ ቤቱ ግድግዳ ላይ የተሰቀሉ የመሪዎች ስዕሎች ሁልጊዜ ንጹህና ከፍ ባለ ቦታ ላይ መቀመጥ አለባቸው። ስዕሎቹ መሬት ላይ ከወደቁ ወይም ቢጎዱ ከባድ ቅጣት ያስከትላል። ከዚህም በላይ ማንም የሰሜን ኮሪያ ዜጋ የመሪዎቹን ስም ለራሱም ሆነ ለልጁ መጠሪያ አድርጎ መምረጥ አይችልም። ቀደም ሲል ይህን ስያሜ የተጠቀሙ እንኳን ቢሆን ስማቸውን እንዲቀይሩ ይገደዳሉ። ይህ ያልተለመደ የስብዕና አምልኮ በየትኛውም ዓለም ክፍል በቀላሉ የማይታይ ነው። በጣም አስገራሚ ከሆኑት የሀገሪቱ ስርዓቶች መካከል አንዱ የጊዜ አቆጣጠር ነው። ሰሜን ኮሪያ የራሷ የቀን መቁጠሪያ ትጠቀማለች። የጁቴ ዘመን የሚባለው ይህ የቀን መቁጠሪያ የሚጀምረው የሀገሪቱ መስራች ኪም ኢል ሱንግ ከተወለዱ ከ1912 ጀምሮ ነው። ስለዚህ የሰሜን ኮሪያ የጊዜ አቆጣጠር ከሌላ ዓለም የተለየ በመሆኑ በራሱ የሀገሪቱን የዓለማዊ መገለል ያሳያል። የሰሜን ኮሪያ የፖለቲካ ፍልስፍና ጁቼ በመባል ይታወቃል። ጁቼ ራስን የመቻል ወይም በራስ የመተማመን ፍልስፍና ሲሆን ሀገሪቱ በሁሉም ረገድ የራሷን መንገድ እንድትከተል ያበረታታል። ይህ ርዕዮተ ዓለም የሀገሪቱ ህግ፣ ኢኮኖሚ እና ባህል መሰረት ነው። ሁሉም ዜጋ በየሳምንቱ መጨረሻ በህይወት ግምገማ ክፍለ ጊዜ ላይ መገኘት አለበት። በዚህ ክፍለ ጊዜ ግለሰቦች በመሪዎቻቸው ፊት ያላቸውን ታማኝነት እና ግልጽነት ይመሰክራሉ። እንዲሁም የራሳቸውን ወይም የሌሎችን ስህተት ይነግሩና ይተቻሉ። ይህ ልምምድ የዜጎችን አስተሳሰብ ለመቆጣጠርና በመካከላቸው አለመተማመን ለመፍጠር ያለመ ነው። ከጁቼ በተጨማሪ ሶንግቡን የሚባል የማህበራዊ ምድብ አለ። ይህ ስርዓት እያንዳንዱ ዜጋ በቤተሰቡ የዘር ግንድና ለፓርቲው ባለው ታማኝነት መሰረት ይመደባል። ይህ ምድብ የደም ስርዓት በመባል የሚታወቅ ሲሆን በሶስት ዋና ዋና ክፍሎች ይከፈላል: ታማኝ፣ ተራ እና ጠላት። ይህ የሶንግቡን ምድብ የአንድን ሰው የትምህርት፣ የሥራ ምርጫ፣ የሰራዊት ምልመላና የመኖሪያ ቦታን ይወስናል። የጠላት ምድብ ውስጥ ያሉ ሰዎች በፒዮንግያንግ መኖር አይችሉም። የተሻለ ሥራ የማግኘት መብት እድላቸውም ጠባብ ነው። የሰው ልጅ ዕጣ ፈንታ የሚወሰነው በራሱ ብቃት ሳይሆን በዘርና በቤተሰብ ታሪክ ላይ በመሆኑ ከሌላው ዓለም ጋር እጅግ የሚቃረን አስገራሚ እውነታ ነው።
የሀገሪቱ ዋና ከተማ ፒዮንግያንግ ከሌሎቹ የሀገሪቱ ክፍሎች እጅግ የተለየች ናት። እጅግ ዘመናዊ በሚመስሉ ህንፃዎች፣ ሰፊ ጎዳናዎች እና ንጹህ አካባቢዎች የተሞላች ነች። ፒዮንግያንግ የመንግስት ባለስልጣናት፣ ሳይንቲስቶች፣ አርቲስቶች እና ሌሎች ታማኝ ዜጎች የሚኖሩባት ከተማ ናት። የሀገሪቱ ማሳያ በመሆኗ ሁሉም ነገር የተደራጀና ንጹህ ሆኖ እንዲታይ ይደረጋል። የከተማዋ የመኖሪያ ህጎችም አስገራሚ ናቸው። ወደ ከተማዋ ለመግባት ጥብቅ ፈቃድ ያስፈልጋል። በፒዮንግያንግ የሚኖሩ ሰዎች እንደ ኑሮ ደረጃቸው የሚመደቡ ሲሆኑ ከከተማይቱ ውጭ ያለ ማንኛውም ሰው በአስቸኳይ ሁኔታ ካልሆነ በስተቀር እንዲገባ አይፈቀድለትም። በከተማዋ ሰፊ መንገዶች ላይ የሚታዩት መኪናዎች እጅግ ጥቂት ናቸው። የትራፊክ ፍሰቱ የሚቆጣጠረው በአብዛኛው በውበት በተመረጡ ትራፊክ ሴቶች ነው። እነዚህ ሴቶች በየመንገዱ መገናኛ ላይ ቆመው በኮሪያ ባህላዊ ሴት ልብስ ተውበው ትራፊክን የሚቆጣጠሩ ሲሆኑ የሀገሪቱ የቱሪዝም ማሳያም ናቸው። ከፒዮንግያንግ አስገራሚ ፕሮፓጋንዳዎች አንዱ ኪጆንግ ዶንግ የተሰኘው የፕሮፓጋንዳ መንደር ነች። ይህች መንደር በሰሜንና ደቡብ ኮሪያ አቅራቢያ የምትገኝ ሲሆን ሰሜን ኮሪያ ደቡብ ኮሪያን ለማሳየት የገነባቻት ባዶ መንደር ነች። ምንም ነዋሪ የሌላት፣ ነገር ግን የከተማይቱ መብራት በየቀኑ የሚበራባት፣ የድምፅ ማጉያ ፕሮፓጋንዳዎች የሚሰራጩባት ናት። ከፒዮንግያንግ ውጭ ያለው የገጠር አካባቢ ሙሉ በሙሉ የተለየ ነው። ብዙ አካባቢዎች የመብራት እጥረት ሲያጋጥማቸው የኃይል አቅርቦቱ ለዋና ከተማውና ለኢንዱስትሪ ይውላል። የሰሜን ኮሪያ ዜጎች ሕይወት በሁሉም ረገድ በመንግስት ቁጥጥር ስር ነው። በመዝናኛም ሆነ በትምህርት ከሀገር ውጭ የሆነ ማንኛውም ይዘት ማየት የተከለከለ ነው። በሰሜን ኮሪያ ቴሌቪዥን የምትመለከቱት በመንግስት የተፈቀዱ 3 ጣቢያዎችን ብቻ ነው። የውጭ ፕሮግራሞችን ወይም ዜናዎችን መከታተል በሞት የሚያስቀጣ ወንጀል ነው። ከቅርብ ጊዜ ወዲህ ደግሞ የደቡብ ኮሪያ ፊልም፣ ሙዚቃ ወይም ሌላ የባህል ይዘት መመልከት በይፋ በሞት የሚያስቀጣ ወንጀል ሆኗል። ይህም የሚተላለፉ ዜጎች በየዓመቱ በሞት ይቀጣሉ። አስገራሚው ነገር ማሪዋና በሰሜን ኮሪያ ህገወጥ እንዳልሆነ ይነገራል። ከዚህ በተቃራኒ ክርስቲያን መሆን ወይም መጽሐፍ ቅዱስን መያዝ በከፍተኛ የሞት ወይም የእስራት ቅጣት የሚያስቀጣ ወንጀል ተደርጎ ይወሰዳል። በተጨማሪም የሰሜን ኮሪያ ዜጎች ያለ መንግስት ፈቃድ ከፒዮንግያንግ ውጭ የሚኖሩ ቤተሰቦቻቸውን ለመጎብኘት መጓዝ አይፈቀደላቸውም። ይህ ህዝቡ እንዳይንቀሳቀስና የመረጃ ፍሰቱ እንዲታገድ ያደርጋል። የሰሜን ኮሪያ መንግስት የዜጎችን የመረጃ አቅርቦት በጥብቅ ይቆጣጠራል። ኢንተርኔት ለጥቂት ከፍተኛ ባለስልጣናት ብቻ የሚፈቀድ ሲሆን አብዛኛው ህዝብ ግን የመንግስት መረጃ ብቻ የሚገኝበት ኢንትራኔት ብቻ ነው የሚጠቀሙት። ይህ ኢንትራኔት ወይም ከዋን ሚዮን በመባል ይታወቃል። ከዚህም በላይ ሁሉም የሰሜን ኮሪያ ዜጎች የሚጠቀሙባቸው የሞባይል ስልኮች የውጭ ጥሪዎችን የማድረግም ወይም የመቀበል አቅም የላቸውም። ስልኮች በሀገር ውስጥ ብቻ የሚሰሩ ሲሆኑ የመንግስት ሰላዮች የስልክ ንግግሮችን በማንኛውም ጊዜ ሊያዳምጡ ይችላሉ። ከቅርብ ጊዜ ወዲህ የውጭ ሲም ካርዶችን በድብቅ መያዝ ከባድ ቅጣት የሚያስቀጣ ወንጀል ተደርጎ ይወሰዳል። የመንግስት ቁጥጥር በቴክኖሎጂ ብቻ አያበቃም። እያንዳንዱ አፓርታማ እና ቤት ውስጥ የመንግስት ራዲዮ ተሰቅሎ መገኘት አለበት። ይህ ራዲዮ ለመንግስቱ የሚያገለግለው እንደ ቀላል ነገር አይደለም። በዜጎች ሊዘጋ አይችልም። የመንግስት ፕሮፓጋንዳዎችና መረጃዎች በቀጥታ እንዲደርሱ ያደርጋል። በሰሜን ኮሪያ የህግ ስርዓት ውስጥ እጅግ አስደንጋጩና አሰቃቂው ህግ የ3 ትውልድ ቅጣት ነው። ይህ ማለት አንድ ግለሰብ በመንግስት ላይ ከባድ ወንጀል ከፈጸመ ቅጣቱ ልጆቹ እና የልጅ ልጆቹ ድረስ ይሸጋግራል ማለት ነው። አጠቃላይ ቤተሰቡ ያለምንም የፍርድ ሂደት ወደ ፖለቲከኛ እስረኞች ማጎሪያ ካምፕ ይላካል፣ ወደ ከዋን ኢሊሶ። ይህ ህግ ህዝቡ በመንግስት ላይ ሊያመጣ የሚችለውን ማንኛውም አስተሳሰብ በመጀመሪያውኑ ለመግታት ያለመ ነው። የካምፖቹ ሁኔታ እጅግ አስፈሪ ነው። እስረኞች ለከባድ የጉልበት ስራ ይዳረጋሉ። የምግብ እጥረት አለ። በርካታ በሽታዎች ይበዛሉ። የሞት ቅጣትም የተለመደ ነው። እነዚህ ካምፖች የሰሜን ኮሪያ የጨለማ ገጽታዎች የሚያሳዩ ናቸው። ከዚህ የከፋው የፖለቲካ እስረኞች በሀገሪቱ ሲታሰሩ የሚታሰሩባቸው ካምፖች በዋነኝነት የሚተዳደሩት በሀገሪቱ የደህንነት ሚኒስቴር ሲሆን ከውጪ ዓለም ፈጽሞ የተዘጉ ናቸው። የመንግስት ቁጥጥር ወደ ግል የፋሽንና ያለባበስ ጉዳይም ዘልቋል። የፀጉር ስታይል እንኳን በመንግስት ቁጥጥር ይደረግበታል። ወንዶች 15 ሴቶች ደግሞ 18 የተፈቀዱ የፀጉር ስታይሎችን ብቻ መስተካከል ይችላሉ። ይህ ህግ ወጣቶች የውጭውን ባህል እንዳይከተሉ ለመከላከል ያለመ ነው። ከዚህም በላይ የሰሜን ኮሪያ ዜጎች ጂንስ ሱሪ መልበስ አይፈቀድላቸውም። ምክንያቱም ጂንስ የአሜሪካን የኢምፔሪያሊዝም ባህል ይወክላል ተብሎ ይታሰባል። እንዲሁም
በሰርግ ስነ ስርዓት ላይ ሙሽሮች ነጭ የሰርግ ቬሎ ማድረግም አይፈቀድላቸውም። ሰሜን ኮሪያ ለወታደራዊ ኃይሏ የምጣኔ ሀብቷን ከ20 እስከ 30 በመቶ የሚሆነውን ታወጣለች። ይህም ሀገሪቱ ኒውክሌርና ሚሳኤል ቴክኖሎጂዎችን ለማሳደግ ያላትን ቁርጠኝነት ያሳያል። ወንዶች ሁሉ በግዴታ ወደ ወታደርነት የሚገቡ ሲሆን ለ10 ዓመታት ያህል እንዲያገለግሉ ይጠበቅባቸዋል። ሴቶችም ለተወሰኑ ዓመታት የማገልገል ግዴታ አለባቸው። ይህ በዓለም ላይ ካሉ ረጅም የግዴታ ወታደራዊ ግዳጅ ጊዜያት አንዱ ነው። ሌላው የማዕቀብ ውጤቶች ነው። የማዕቀብ ውጤቶችን ለመቋቋም ሰሜን ኮሪያ እጅግ ያልተለመዱና ህገወጥ ዘዴዎችን ትጠቀማለች። ከነዚህ ውስጥ አንዱ የሳይበር ዘረፋ ነው። ሀገሪቱ አይቲ ዋሪየርስ በመባል የሚታወቁ የኮምፒውተር ባለሙያዎችን በማሰማራት ከውጭ ሀገር ኩባንያዎች፣ ባንኮች እና ግለሰቦች ገንዘብ ትዘርፋለች። እነዚህ ገንዘቦች ወደ ሀገሪቱ የኒውክሌርና የሚሳኤል ፕሮግራም ልማት ላይ ይውላሉ። ሰሜን ኮሪያ ለውጭ ዜጎች የተወሰኑ የቱሪዝም ዕድል ብትሰጥም ይህ ልምምድ ግን በጥብቅ ቁጥጥር ስር ያለ የፕሮፓጋንዳ ማሳያ ነው። ጎብኚዎች በመንግስት ከተመደቡ መመሪያዎች ጋር ብቻ መጓዝ የሚችሉ ሲሆን የትም ቦታ በፈለጉት ጊዜ መሄድ አይችሉም። የሚያዩት ነገር በሙሉ በጥንቃቄ የተመረጠ ነው። አስገራሚ ከሆኑት የቱሪዝም ገጽታዎች አንዱ በሀገሪቱ ውስጥ ያለው የምንዛሬ ልውውጥ ስርዓት ነው። የሰሜን ኮሪያ ዜጎች የሚጠቀሙት ገንዘብ ዎን እና የውጭ ዜጎች የሚጠቀሙት ገንዘብ የተለያየ ሲሆን ይህም የውጭ ዜጎች ከሀገሪቱ ዜጎች ጋር በቀላሉ እንዳይገናኙ ወይም እንዳይገበያዩ ያደርጋል። በሰሜን ኮሪያ ውስጥ ያሉ መንገዶች አብዛኛው ለጦርነት ዓላማ ታስበው የተሰሩ ናቸው። አውራ ጎዳናዎች በድንገት የሚያልቁና ወደ ገጠር ከተማ የሚመሩ ናቸው። ከዚህም በላይ መንገዶቹ በጣም ጥቂት የትራፊክ መብራቶች ያሏቸው ሲሆን የመኪና ባለቤትነትም በመንግስት ቁጥጥር ስር ነው። ሰሜን ኮሪያ በተለያዩ ጊዜያት ለዓለም ለማሳየት እጅግ ግዙፍና አስገራሚ ፕሮጀክቶችን ስትገነባ ቆይታለች። ከነዚህም ውስጥ አንዱ የሩንግዮንግ ሆቴል ነው። ይህ በፒዮንግያንግ የሚገኝ 105 ፎቆች ያሉት ህንፃ ሲሆን ከ1987 ዓ.ም ጀምሮ ግንባታው ሲጀመር ቆይቶ እስካሁን ድረስ ሙሉ በሙሉ ስራ አልጀመረም። በዓለም ላይ ካሉት ረጃጅም ባዶ ህንፃዎች አንዱ ሆኖ ቆሟል። ሌላው ያልተለመደ ፕሮጀክት ደግሞ የጅምላ ጂምናስቲክና የጥበብ ትርኢቶች ናቸው። እነዚህ ትርኢቶች በአንድ ጊዜ በ10 ሺዎች የሚቆጠሩ ሰዎችን የሚያሳትፉ ሲሆን የኪም ስርወ መንግስትን ታላቅነት ለማሳየት ያለሙ ናቸው። አፈጻጸማቸው እጅግ የተደራጀ ቢሆንም እነዚህን ትርኢቶች ለማዘጋጀት በሺዎች የሚቆጠሩ ህፃናትና ተማሪዎች ለረጅም ወራት ከትምህርት ገበታ ቀርተው እንዲለማመዱ ይደረጋሉ። የዛሬዋ መዳረሻችን ሰሜን ኮሪያ ከዓለማችን የተነጠለች ሀገር በመሪዎቹ አምልኮ፣ በጁቼ ፍልስፍና፣ በሶንግቡንግ ምድብ፣ በፒዮንግያንግ ምናባዊ ከተማ፣ በባህል ገዳዎች፣ በሶስት ትውልድ ቅጣት፣ በኢኮኖሚ ህገወጥነትና በፖለቲካ ማጎሪያ ካምፖች አማካኝነት ከሌሎች ዓለም የተለየች ናት። ይህች ሀገር የምትሰራበት መንገድ ብዙዎችን ቢያስገርምም ለዜጎቿ ግን የዕለት ተዕለት እውነታ ነው። የሰሜን ኮሪያ ምስጢሮች ሁሌም የዓለምን ትኩረት መሳባቸውን ይቀጥላሉ። ስለምትከታተሉን ከልብ እናመሰግናለን።